ነገር በጣም የእመቤታችንን መዝሙር ብዙዎች ይወዷታል። እሱም በመውደድ ውስጥ ሆኖ እየዘመረ ያው ዝቅ ብሎ እያሸበሸበ እንዳልኳችሁ ይጠፋል ከካሜራውና ከፍ ዝቅ ሲል መጨረሻ ላይ ሱሪው ለካ ወልቋል። እሱ አላወቀም። ተበጥሶ ቁልፉ ሱሪው ወልቆበታልና ዝቅ ሲል መውለቁን አወቀ። መጨረሻ ላይ እዛው ዝቅ ብሎ ነው ሱሪዋን ቀስ ብሎ ከፍ ያደረጋትና ከፍ ዝቅ ማለቱ ከውርደትም አድኖታልና ሁሌም ከፍ ዝቅ እያለም ያመሰግናት እመቤታችን ዛሬም በከፍታ ላይ አቆመዋለች። በደንብ አርጋችሁ እመቤታችንን አመስግኑለት። ስትመለስ ሰማይ ያየች ቦይስ ገባችብኝ እና ለካም አትቀርታለች። እኔ ታስር ያለው አትመጣም ወይ ይላል። ፍቅርን ተርበናል ጠፍቷል አንድነቱ ተጨርቃለችና ኢትዮጵያ በከንቱ። እናታችን እንኳን ደስ አለዎት፣ እንኳን ደስ አለዎት። ጎበዝ ልጅ ያለዎት እግዚአብሔር በቸርነቱ ይጎብኘዎት ነው የምንለው። በምሕረት እንውጣ ፍቅርን ተርበናል ጠፍቷል አንድነቱ። ክርስቲያን እግዚአብሔርን የሚያመሰግነው የተፈጠረለትን ዓላማ ስለተረዳ ነው። እኛ የመንፈሳዊነታችን መለያ አመስጋኝነት ነው። ለማመስገን ማጣትና ማግኘት ቅድመ ሁኔታ አይሆንም። ቢኖረንም ባይኖረንም እናመሰግነዋለን። ስላገኘን አይደለም የምናመሰግነው፣ ወይንም ስላጣን አናጉረመርምም። ማግኘትና ማጣታችን ከምስጋናችን ጋር አብሮ አይሰለፍም። ሰው ስለሆነን እናመሰግናለን። ግሩምና ድንቅ አድርጎ እንደፈጠረን ስለገባን በሃይማኖታችን እናመሰግነዋለን። እሱን የሚመስል አድርጎ ስለሰራን እናመሰግነዋለን። ባይኖረንም እናመሰግነዋለን። የሱ ስለሆነን ብቻ ስሙ ለዘላለም የተመሰገነ ይሁን። ማመስገን ይሄ ነው። ሌላው ሁሉ ጊዜ እግዚአብሔር ከሚቀበላቸው መስዋዕቶች መካከል አንዱ በጉድለት ውስጥ ሆኖ ማመስገን ነው። በማጣት ውስጥ ወይንም በመቸገር ውስጥ፣ በህመም ውስጥ፣ በጉዳት ውስጥ፣ በፍትህ ማጣት ውስጥ፣ በሰላም ማጣት ውስጥ፣ በጭንቀት ውስጥ ሆኖ ማመስገን ትልቅ ድል ነው። እግዚአብሔር ለክብሩ የተጠቀመባቸውና ታላላቅ ታሪክ የሰራባቸው ቅዱሳን አብዛኛዎቹ ወይንም ሁሉም ማለት ይቻላል ከሞላ ጎደል ብዙዎቹ ትልልቅ ቦታ ላይ የደረሱት በማጣት ውስጥ ሆነው ያመሰገኑት ናቸው። የመጽሐፍ ቅዱሶቹ ኤልሳቤጥና ዘካርያስ እምትውልድ አንስት አልቦ ዘያብዮ ተብሎ የተነገረለት ከሴቶች ከተወለዱት መካከል የሚተካከለው የለም ተብሎ የተነገረለት ዮሐንስን ያገኙት በማጣት ውስጥ ሳያጉረመርሙ ስለኖሩ ነው። የእግዚአብሔር ስጦታ አክትሟል ብለው ነበር ሰው ስለሆኑ፣ ግን የእምነታቸው ማነስ አይደለም። በቃ እግዚአብሔር እንዲህ እንድንኖር ፈቅዷል ብለው ተቀብለውታል። ልጅ ማጣትን አሜን ብለው ከተቀበሉ በኋላ የተወለደው ልጅ ግን የክርስቶስ መንገድ ጠራቂ የዓለም ታሪክ ውስጥ ወይንም የክርስትናው ታሪክ ውስጥ ግንባር ቀደም ከሴቶች ከተወለዱት የሚተካከለው የሌለ ባለብሉ ጸጋ ሆነ። ክብርና ምስጋና ለአምላካችን ይሁን። ብዙዎቹ እና በጉድለት ውስጥ ያላጉረመረሙ ያገኛሉ። ኢያቄምና ሐና ልጅ በማጣት ነው የኖሩት እድሜ ልካቸውን። ያገኟት ከመላእክት የከበረች መልዕልተ ስሉስ ቅዱስ መልዕልተ ኩሉ ፍጡራን የዓለምን መድኃኒት ወልዳ ዓለምን ከህመም የፈወሰች ቤዛዊተ ኩሉ ዓለም ድንግል ማርያም ናት። የጸናና በጉድለት ውስጥ ያመሰገነ ለራሱ ብቻ ሳይሆን አትርፎ መስጠት ይችላል። አያችሁ ትልቁ ነገር ይሄ ነውና እኛ እናመሰግነዋለን እግዚአብሔርን ስለገባን ማለት ነው። ግዴታችን ነው። ወደ መቃብር እየወረድንም እናመሰግነዋለን። ነፍሳችን አታቋርጥም ከስጋችን ተለይታ እንኳን፣ ምክንያቱም የተፈጠርንለት ስለሚገባን። ነፍሴ እግዚአብሔርን ታከብረዋለች ነው ያለችው እመቤታችን አይደል? መንፈሴም በመድኃኒቴ ደስ ይላታል። ሁሉ ጊዜ ማለት ነው። በማግኘትም በማጣትም በማትረፍም በመክሰርም በሁሉም ጉድለት ውስጥ እንዲሰጠን እየለመንነው ግን እናመሰግነዋለን። መጨረሻ ላይ ሲሰጠን የተሻለ ይሰጠናል። ስለዚህ ማን ይመስገን? ለዚህ መርሃ ግብር ማን ይመስገን? ስለዚህ መርሃ ግብሩ የምንድን ነው? የምስጋና ነው። ይሄ መርሃ ግብር የመላእክት ማህበር ነው። ምስጋና ማቅረብ አንድን ምእመን በምድር ላይ ያለ መልአክ ያደርገዋል። የሚያመሰግኑ ሰዎች መላእክት ምድራውያን ይሆናሉ። ወሰብ ሰማያውያን ማለት ነው። ሰማያውያን ሰዎች ምድራውያን መላእክት ይሆናሉ። ይሄ ነው ትልቁ የህይወት መገለጥ በዚህ ይታያል። እና ለዚህ ነው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ
በዝኑ መዋዕል ታገብ መንግስተ ለሕዝብ ለእስራኤል ብለውት ነበር። ለእስራኤል መንግስትን መቼ ታዘጋጃለህ ብለውት ነበረ የእርገቱ ሰዓት በደረሰ ጊዜ። እሱ ግን ምንድነው ያለው? እኔ አብ በገዛ ስልጣኑ የሰጠኝን ይሄንን ልዩ ስጦታ እኔ ለእናንተ ባስቀመጥኩት የመዳን መስመር አዲስ ወደ ሰማይ የምትወጡበትን የቅድስና መሰላል ዘርግቼ ተክዬላችኋለሁ። ከዚህ በኋላ ወደ ሀገራችሁ ሰማይ በዝማሬ ትጓዛላችሁ። ይሄ የተሰራላችሁ ድህነት ግን በኢየሩሳሌምና በይሁዳ በመላው ዓለም ትመሰክሩልኛላችሁ አለ። ክብርና ምስጋና ለስሙ ይሁን። ትመሰክራላችሁ። ምስክርነት በሁለት መንገድ ነው። ትንሽ ብቻ ተናግሬ ጊዜ ላለመውሰድ ነው። በቃልና በስራ ነው። በቃል ለመመስከር ቅድም እንዳልኳችሁ በጉድለት ውስጥ ሆኖ ማመስገን ነው። በዚህ ጊዜ አንድ ሁለት አይደለም አንድ የመዝሙር አልበም ሰርቶ ህዝብ ተገኝቶ ይመርቅልኝ ብሎ ከፍተኛ ወጪ አውጥቶ ማዘጋጀት የማይቻል ነው። አንድ ማዘጋጀት ይከብዳል። ሁሉም ነገር ዲጂታል ሆኗል። ማንም ሰው አንድ ጊዜ ይለቀቅለታል። ነገ ታገኙታላችሁ ይሄን መዝሙር በሙሉ። ነገር ግን በዚህ ውስጥ ከስራለው አይደለም። ኪሳራ በራሱ ትልቅ በረከት ነው። ስለ እግዚአብሔር ከሆነ አያችሁ፣ ከእግዚአብሔር ጋር መሆን ማጣት በራሱ ማትረፍ ነው። ከእግዚአብሔር ጋር መሆን መሞት ማትረፍ አይደል? ሞትም ህይወትም ለኔ በክርስቶስ ምንድነው የሚለው? ጥቅም ነው። እንደውም እመኒ አየውነ ወእመኒ ሞትነ ለእግዚአብሔር ነህና ነው። ብንሞትም ብንኖርም የእግዚአብሔር ናት። በማግኘትም በማጣትም ክርስቲያን እግዚአብሔር ነው። ስለዚህ በዚህ ጉድለት ውስጥ መዝሙር መቋረጥ የለበትም። አገልግሎት መድከም የለበትም። ስለዚህ ምንም እንኳን ዓለም ሁሉንም ነገር ፈጣን አድርጎት እንደ ሰደድ እሳት እየተረገጠ የሚያልፍ ቢሆንም የእግዚአብሔር ቃል ግን ለትውልዱ መተላለፍ አለበት። በኔ ህይወት በቤተ ክርስቲያኔ በህዝበ ክርስቲያኑ በምድርና በሰማይ እግዚአብሔር የሰራውን ስራ በዜማ እመሰክራለሁ ብሎ ሁለት አልበሞች ሰርቶ ዛሬ እየመሰከረልን ነው። ማን ይመስገን? ስለዚህ እግዚአብሔርን እናመሰግነዋለን። እግዚአብሔር የተመሰገነ ይሁን። አለመቃይነራ ኢሳራ ሲቆራ ሆቴቶ ማቶላተራ አኔዋሳ ጋሻያ አያ ጋሻያ አሶጥላያ ሆደባቻያ 14 ዓመት መታገስ አስባችሁታል? ጸጋ ያለው እውቅና ያለው አውደ ምሕረቱ ክፍት ሆኖ አገልጋዮችን እያወቀ ካሴት ላውጣ እያለ በየጊዜው የሚቸኩል ሳይሆን ተረጋግቶ መልካም ፍሬ ያለውን ስራ ለመስራት ጊዜ ቆጥሮ 14 ቀን እኮ አይደለም 14 ዓመት ምን አይነት ትግስት ነው? ይህን ትግስት ያደለው አምላክ ክብርና ምስጋና ለእርሱ ይሁን። ጉባኤው የተዘጋጀው ተቸግሮ ታሞ ተርቦ አይደለም። እምንደግፈው አገልግሎቱን እንጂ በሱ ፍቃድ ለሌላ የሚተርፍ ሰው ሙሉ ሰው ነው። አገልግሎት ግን መበርታት አለበት። ወዳጆቼ ሰሞኑን አልሰማችሁም? አንድ ዘፋኝ መጥቶ የኛ ዘፈን ከመዝሙር ይበልጣል ሲል ደፋር። በአንድ ወቅት በእውቀቱ ስዩም ተክለ ሃይማኖት ላይ ሲሳለቅ ወጣቶች ሲገርፉት አይደል እንዴ አፉን ያሰረው? እንዴት ዘፈን ኃጢአት አጋንንት በዛ ይዘፍናሉ እያለ መጽሐፍ ቅዱስ ዘፈንን ከመዝሙር ያስበልጣል። ምን ያደርግ? እኛም ቅድስት ሥላሴ ካቴድራል ዘፋኝ ሲመጣ በክብር ምንጣፍ አድርገን እንቀብራለን። ከቁም ካለ አገልጋይ የሞተ ዘፋኝ የሚከበርበት ቤተክርስቲያን ስለሆነ ነው። ዘፋኞችን አቁን እንዲጸጸቱ እንዲዘምሩ ማድረግ ነበረብን፣ ማምጣት ነበረብን። አገልጋዩ ማበርታት ነበረብን። በርካታ ብፁዓን ሊቃነ ጳጳሳት ዘማሪያዎች አገልግሎት ሲሰጡ አይዟችሁ ብሎ መገኘት አለባቸው። ይሄም በድፍረት ነው የምናገረው። ታዋቂ የሆኑ ግን አዋቂ ያልሆኑ በአንድ መዝሙር ይታወቃሉ፣ የዘመሩትን መዝሙር እንኳን የማይገባቸው። ሁለተኛ ተጠንቀቁ። ተሐድሶ ውስጥ የቆዩ እየመጡ ያሉ አሉ። ከአረብ ሀገር ገንዘብ የሚላክላቸው ተመልሰናል ብለው በሱ ፍቃድ እኮ ስለመቤታችን ሲዘምር ይሄ ገጠሬ ነው ይሄ ሞኝ ነው ተብሏል። ሞኝነት ይበልጣል። ድንግል ማርያምን ግን ከማወደስ ወደ ኋላ አለልም ብሎ የተሐድሶ ብር ያላሳሳተው ጠንካራ አገልጋይ ነው። ጠንካራ አገልጋይ በሉኝ ነው ያላቸው። ስለ መብርሃን አልጮኸም፣ ስለ ቤተክርስቲያን አልጮኸም። በዛ ላይ ዘማሪ በሱ ፍቃድ የእርሱን ብቻ መዝሙር አይዘምርም። አንዳንድ ዘማሪያን ከነሱ ውጪ የማይዘምሩ አሉ። እርሱ ግን የሁሉንም ዘማሪያን መዝሙር ነው የሚዘምረው። የመዝሙር ዘረኝነት የሌለበት ልጅ ነው። እንደነዚህ አገልጋዮችን ደግሞ
ሁላችንም ተበራተን እንዲጠነክሩ እንዲበረቱ ልናደርግ ይገባል። ይሄ የ14 ምዕራፍ የመጀመሪያው እርምጃ ነው። ወንድማችን ጊዜውን፣ ጉልበቱን፣ ልጅነቱን ከዚህም ከዛም ብሎ ያጠራቀማትን ሳንቲሙንና የእናንተን ፍቅር ሰውቷል። ሕይወታቸውን የሰው ቅዱሳን ደግሞ አሉ። ዛሬ የምናከብራት ሰማዕቷ ቅድስት አርሴማ ሁለንተናዋን ለእግዚአብሔር የሰጠች ናት። ብዙ አማራጮች አሉ፣ ግን አማራጮችን አልፎ ለምስክርነት መዘጋጀት የእግዚአብሔርን ክብርና ግርማ በመግለጧ የእግዚአብሔር መቅደስ በስሟ እንዲታነጽ ፈቅዷል። ቅድሳት ወእበየ ስብሐት ውስተ መቅደሱ ነው። እግዚአብሔር እስተ ሰማያተ ገብረ አሚን ወሰናይት ቅድሜው ቅድሳት ወእበየ ስብሐት ውስተ መቅደሱ ነው። እግዚአብሔር ሰማያትን ሰራ። ምን አደረገ ብትላይ ሰማያትን ሰራ ይልና ምስጋናና ውበት በፊቱ ማለት እምነትና ምግባር በፊቱ ናቸው። ከዛ ቅዱስነትና ግርማው በመቅደሱ ናቸው። መቅደሶቹ እኛ ነን። የእግዚአብሔር ቅድስናና ግርማ በሚዘምረው ወንድማችን በአገልግሎቱ ተገልጧል። በሰማዕቷ ቅድስት አርሴማ ደግሞ በሕይወቷ ተገልጧል። ከቤተ መንግስት ይልቅ መቃብርን የመረጠች፣ ከሹመት ይልቅ ሰይፍን የመረጠች፣ ስለ እግዚአብሔር ምቾትን እምቢ ያለች እመቤት ሰማዕቷ በረከቷ በሁላችን ላይ ይደረብን። ስለዚህ ስንመሰክር ስናገለግል የእግዚአብሔርን ምርጦች በዚሁ እናስታውሳቸዋለን። አያችሁ በሕይወት ቅዱሳኑ መስክረዋል። እኛ ደግሞ በቃል እንመሰክራለን። ምስክሮቼ ትሆናላችሁ። እግዚአብሔር እንደ አቅማችን እንድንመሰክር ፈቅዶልናል። እንደ አቅሙ ጉሮሮውን ሰውቷል። ያልታደሉ ብዙ ጉሮሮዎች አሉ። ሰው ሲያመሰግኑ የሚኖሩ በዳንኪራ የሚያሳልፉ ባልተገባ ስፍራ ላይ የተሰዉ ጉሮሮዎች አሉ። ልክ እንደዚሁ ደግሞ ለመንፈሳዊ አገልግሎት ራሳቸውን የሰጡ ሰዎች አሉ። በመንፈሳዊ አገልግሎት እግዚአብሔርን በማገልገል ክብሩን በመግለጥ በመመስከር የእግዚአብሔርን ክብር በመናገር ለምስጋናና ለእልልታ የሚዘጋጅ ሕዝብ በማቅናት ሕዝብን በዝማሬ መሞረድ፣ ለምስጋና መሞረድ፣ በእልልታ ሕዝብን መዋጀት፣ ለእግዚአብሔር የተለየ ሕዝብ ሆኖ እንዲቀጥል ብፁዕ ሕዝብ ዘየአምር የብበው ይላል። ምስጋና የሚያውቅ ሕዝብ፣ እልልታ የሚያውቅ ሕዝብ ምንድነው? ብፁዕ ነው፣ ምስጉን ነው። እግዚኦ በብርሃነ ገጽከ ይሐውሩ፣ አቤቱ በፊት ብርሃን ይሄዳሉ ይላል። አያችሁ ማመስገን በእግዚአብሔር የፊት ብርሃን ያስኬዳል። እና ቢጎርልብን እንኳን ብርሃኑ ካለልን ሙሉ ነን። ምንም ባይኖረን እንኳን የሁሉ ባለቤቶች ነን። ማን ስላለ ከኛ ጋራ? እግዚአብሔር ስላለ። እና ትልቁ ነገር እግዚአብሔርን መያዝ ነው። እግዚአብሔር ደግሞ ሲያዝ በቃል በስራ ምስክርነት ነው። እና ወንድማችን በዚህ ሁለት መንገድ ስለመሰከረ እግዚአብሔር ፍጻሜውን ያበጅለት። አመስግኑ ሥላሴን አመስግኑ፣ የምድር ፍጥረታት ዘመሩ በሉ። በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ወልዶ ለፈጠረ ጌታ ምስጋና ይገባል በጧት እስከ ማታ። ሥላሴ አመስግኑ፣ ኧረ ዘምሩላችሁ ከፍታችሁ አመስግኑ የምድር ፍጥረታት ሥላሴ አመስግኑ፣ ሥላሴን አመስግኑ የምድር ፍጥረታት ዘምሩ በሉ። ተፈስሒ
የሚሄደው የሸፈነው ልብሱ ውጪው ፀሐይ መስሎ ተጨንቃለች ነፍሱ ለብሶ ቢታይ ሰው ሁሉ ቢመቸው ነው አትበሉ ለብቻውን ያወራ አልሞላለት ምን ቢሰራ ይነከሳል ባጎረሰው መቼ ደላው ሰው ያጣ ሰው አይዞ አይዞ አለ የሚታደግ ለዘላለም ሚሸሽግ ቆሞ የሚሄደው የሸፈነው ልብሶ ውጭው ፀሐይ መስሎ ተጨንቃለች ነፍሶ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብቻውን ያወራ አልሞላለት ምን ቢሰራ ይነከሳል ባጎረሰው መቼ ደላው ሰው ያጣ ሰው አይዞሃል የሚታደግ ለዘላለም ይሸሽግ አይዞሃል የሚታደግ ለዘላለም ይሸሽግ ቆሞ የሚሄደው የሸፈነው ልብሶ ውጭው ፀሐይ መስሎ ተጨንቃለች ነፍሶ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ ብፁዕ አባታችን ከፍተው ቡራኬ ሰጥተው በይፋ ይመርቁልናል ማለት ነው። ጭብጨባ እልልታ ግን ያንሳል። እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር እልል በሉ ያንሳል ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ዘንቶ ኩሉ ኮነ ኮነ በደብረ ሰላም ዘንቶ ኩሉ ኮነ ኮነ በደብረ ሰላም በፈቃደ እልል በሉ በፈቃደ እግዚአብሔር በፈቃደ እግዚአብሔር ዘንቶ ኩሉ ኮነ ኮነ በደብረ ሳሌም ዘንቶ ኩሉ ኮነ ኮነ በደብረ ሳሌም በፈቃደ እግዚአብሔር በፈቃደ ግሩም። እሺ የዘማሪ ዲያቆን በርሱ ፍቃድ አንዳርጋቸው ሁሉ በርሱ ፍቃድ ቁጥር 6 እና ውዳሴ ማርያም ጩኸቴ ቁጥር 7 2017 ዓመተ ምህረት ዛሬ ታኅሳስ 6 ቀን በደብረ ሳሌም ቦሌ መድኃኔዓለም ቤተክርስቲያን በይፋ ተመርቋል። እልልታ ጭብጨባ ከፍ አድርጋችሁ በደም ያንሳል። ከፍ
የወንድማችን የዝማሬ አልበም ዛሬ ተመርቋል በይፋ ቁጥር 6 ቁጥር 7 ሁሉ በእርሱ ፍቃድ ውዳሴ ማርያም ጩኸቴ የሚለው ዝማሬ 24 ዝማሬዎችን የያዘ በአንድ ላይ በዛሬው ዕለት ተመርቋል። እዚህ ላደረሰችኝ ለእናቴ በእውነት ማደርግላት ባይኖርም እንዲህ እግዚአብሔር በአደባባይ ከፍ ሲያደርገኝ እናቴም ለኔ እናት ነችና እሷ ባትወልደኝ እሷ 9 ወር ከ5 ቀን ባታምጥና በማህፀኗ ባትሸከም እኔ ዛሬ ቆሜ አታዩኝም። ስለዚህ እናቴን ብፁዕ አባታችን ያክብሩልኝ ብሎ እልል ብላችሁ አጨብጭባችሁ አመስግኑ። በእውነት ለእናት ያንሳታል። እናት 3 ፊደል ነች። የመጀመሪያዋ ነች፣ ምጥ ነች። በምጥ በእውነት ተጨንቀው ወልደው ለዚህ ወግ ማዕረግ ማብቃት መታደል ነው። ሳይሞቱ በቁማቸው እናት አባቶቻችንን እንዲህ በአደባባይ ማክበር መታደል ነው ወገኖቼ። እግዚአብሔር ለዚህ ክብር ሲያበቃ ወንድማችን እኔ አይደለሁም እዚህ የቆምኩት መቆም ያለብኝም እኔ አይደለም እናቴ ነች ብሎ እናቴ እወድሻለሁ፣ ከዚህ በላይ ምንም ላደርግ አልችልም፣ በአደባባይ የሚወዱኝ ወዳጆቼ እንደው ደስታቸውን ከኔ ጋር ይግለጡ፣ አንቺንም ያክብርልኝ። ኧረ ጭብጨባ ያንስባቸዋል። እናት ናት እኮ እናት ናቸውና በእውነት ደስ ብሎት ነው ወንድማችን ያደረገው። እግዚአብሔር አምላክ ስሙ የከበረና የተመሰገነ ይሁን። ምንለው ነገር ምንም የለም። እናት ያው ስብከት ነችና ከመጀመሪያ እስከ መጨረሻ ያለውን ህይወት ብቻ ማየት ነው በራሳችን ህይወት። ስለዚህ ገልጠን አንብበን የማንጨርሳት በህይወታችን ትልቅ ድርሻ ያላት እናት ነችና እናታችንን ይሄው እዚህ በአደባባይ እንዲሁ ክብር ሰጥቷል። ልጅ ነው ልጅነቱን እናትነትን እንዲህ በአደባባይ በእኛ ፊት ገልጾ ነው። ስለ ፍቅር ነው ያንሳል። ይሄ በእውነት ብል ይበላዋል ነቀዝ ያበላሸዋል፣ ግን የማያልፈውን ደስ የሚያሰኘውን ክብር ነው የገለጸው። ከብፁዕ አባታችን እጅ በረከት አግኝተዋል። ደስ ይላል። በተለይ ዘማሪ በሱ ፈቃድ እንግዲህ እስካሁን በረሃ ያረገጠ ሌላ ሁሉ በረሃ አይወጣም፣ ይፈራል። ኮሽ በሚልበት ጊዜ ይደነግጣል። እሱ ግን እስከ ጎዴ እስከ ቀብር ዳሃር እስከ ዋርደር ሰዎች ክርስቲያኖች ነው የተባሉትን ሊደርሱበት የማይችል በዚያ ቦታ ያን መከራ በደረሰበት ጊዜ እሱም አለ ወንድማችን፣ ያው ደግሞ ከጎን ያለው አውሎስ መልክዓ ሥላሴም አልተለዩም ነበረ። ነገር ግን እንደ እግዚአብሔር ፈቃድ በአንድ ዓመት ነው የተጠናቀቀው። ኢትዮጵያ ቤተክርስቲያን ተጠፋለች እያሉ ነው የነበሩ፣ ግን አልጠፋችም። በእግዚአብሔር ኃይል ግን ገስግሳ ሄዳለች። ነገም ትገሰግሳለች። ልጆቹ አሏት ማለት ነው። ዘማሪ በሱ ፈቃድ ዝማሬውም የቆሎ ተማሪ መስሎ የሚታየው ዜማ ውዳሴ ማርያም እያደረሱ ነው የመጡ። ትውፊቱ ትክክለኛ የቤተ ክርስቲያናችን ቀኖና ስርዓት ይዞ የመጣ ስለሆነ በእውነቱ ለዚህ ለልጃችን ተሰብስባችሁ ይህን መዝሙር ለማስመረቅ የመጣችሁ በሙሉ ጸጋውን ያብዛላችሁ እላለሁ። የቤተ ክርስቲያን ልጆች ናቸው። ዘማሪያን ከጎናቸው እንድንሆን ከሰባኪያንም ከጎናቸው እንድንሆን ያስፈልጋል ማለት ነው። በተለይ እናታችን እንኳን ደስ አለዎት፣ እንኳን ደስ አለዎት ነው የሚለው። ጎበዝ ልጅ ያለዎት እግዚአብሔር በቸርነቱ ይጎብኘዎት ነው የምንለው። አሁን በዚህ ቦታ እንደተገኙ በነገ ዕለትም በሌላ ዕለትም በተወሰነ ቀንም በዚያ በሰርግ እንዲገኙ እግዚአብሔር ፍቀድልዎት። እግዚአብሔር በጣም እናመሰግንዎታለን። በጣም ጎበዝ ነው። እግዚአብሔር ፈቅዶታል። ጎበዝ ድምፅ አለው። እንወደዋለን፣ እናከብረዋለን። አሁንም ልጅዎን እግዚአብሔር ይባርክልዎት። በጣም ነው የምናመሰግነዎት። እግዚአብሔር ይስጥልን። አንተ እንኳ ከካባ ቀርቶ ወርቅን ብታለብስ እናት ደስ ይለኛል። ለእናት ያልሆነ እናትን የሚጠላ እናቱን የሚያዋርድ ልጅ ካለ የተረገመ ነው። እናት ናት፣ አትለወጥም እንዳይመስላችሁ። መከራ ብትደርስባችሁ
እግርግራችሁ የምትከተል ራሷ ብትሰደው እንጂ ሌላ ሰው ልጇን እንዲሰደብባት አትፈልግም። ለእናታችሁ መልካም ነገር እንድታደርጉ እመኛለሁ። አባቶቻችሁም እንድታከብሩ። ግን እናት መረጣለች። ይቅርታ አድርጉልኝ፣ እናቴ ስለምወድ ነው። እማ አምላክ ወላዲተ አምላክ ኪዳነ ምሕረት ጎኔን ይዤ በሁለት እጄ መከራከራት ከፍቶኝ እጄ ደስ ብሎኝ መመለስባት የእንጦጦ እመቤት ኪዳነ ምሕረት ምስጋና ይድረሳት። አመስግኑልኝ። ያሳደገኝ መልአክ አለ። ከልጅነት እስከ እውቀት እግዚአብሔር ይመስገን ብዬ መዝሙር የጀመርኩበት እንዲሁ ቢከፋኝ ብደሰት በሌሊት ተነስቼ በሩን አስከፍቼ የምገባበት እናቴ አደራ የሰጠችው መልአክ የአያቴ አባት ያሳዳጊ የኔ ጎረቤት ወዳጄ መልአኩ ሩፋኤል ምስጋና ይድረስ። እንግዲህ በመቀጠል የጻፍኩትን ነው የምቀጥለው። ከሁሉ በፊት ፋንትዬ ወድሻለሁ እናቴ ፋንተወልዴ ፋንተወልዴ ለሁላችንም እናት ናት። ለኔ ደግሞ ትንሽ ተለየ ነው። ፋንትዬ አውቃለሁ እኔ በጣም ልጅ እያለሁ እንዲሁ ሰው በጣም ሕፃን ነኝ ሰው ሳያስጠጋኝ ቀርቶ በጣም ተወደኝ ስለነበረ በየክፍለ ሀገሩ ወስዳ እሷ ረስታው ሊሆን ይችላል ዝዋይ ሀገር ሄደን እኔ ታመሜ በጣም ስትንከባከበኝ ቆይታ የሷን የሚሰጣትን የዛኔ የሷ ያው ታዋቂ አይደለች አውቀናው በጣም እና የሷን ለኔ ሰጠችኝ። የሚገርመኝ ሁሌም ማረሳው ነገር ነው። የሷ ፖስታዋ ከፍ ያለ ነው። የኔ ደግሞ ያው እንደ ነገሩ ነውና የኔ እናት መቼም ማረሳው እሱን መቼም እናቴ በጣም ነው ማመሰግንሽ። በጣም የኔም እናት ነሽ፣ የሁላችንም እናት ነሽ። ፋንትዬ ወድሻለሁ እናቴ። አምላከ ቅዱሳን ለልጆችሽ ሲል እድሜሽን ያርዝመው። እኔና አንቺ እኩያ ማቾች ነን። በልጅነትሽ ወለድሽኝ ልጅሽ ነኝ። እፈራዋለሁ አልሽ ሚዲያ ላይ። አዎ እኔም ትንሽ አንቺን ላይ ጫንላለሁ። የኔ እናት እድሜሽን ያርዝምልኝ። የመከራዬ እናቴ አንድ ፈተና ደርሶብኝ እሷ በሐሳብ ሆና የኔ ወዳጆች ጋር እንደኝ ተክታ ደግስ ሄዳ ስትመለስ ሰማይ ያየች ቦይስ ገባችብኝ እና ለካም አትቀርታለች። እኔ ታስር ያለው አትመጣም ይላሉ ለካ እሷ ወድቃ ነው። ድንገት ስትመጣ ግን አየዋት ተፋፍቃለች። ከወጣው በኋላ ነው እኔ እንደኔ ሰማሁትና እናቴ መከራዬ ቤቴ ግብናዬ ሸፋኝ የኔም የወንድሞቼም የእህቶቼም ግበና የሁሉ ደራሽ የሁሉ ወጌሻ ተሰበረ ቢሉሽ ሁሉን የምትጠግኝ እናቴ ነሽና ወድሻለሁ። እድሜሽን ያለምልምልኝ። ፍቅርን ተርበናል ጠፍቷል አንድነቱ ተጨርቃለችና ኢትዮጵያ በከንቱ የማረን ይቅርታ ያለምልምልኝ። በዚህ በአብይ ጾም ደግሞ ትመነኩሻለሽ። እግዚአብሔር ለዛ ያርሰን። ተፈስሒ ማርያም ተፈስሒ ማርያም ተፈስሒ የነቢያት ሀገር ተፈስሒ ቤተልሔም ተፈስሒ ካንቺ ተገኘ ተፈስሒ ዳግማዊ አዳም ተፈስሒ ማርያም ተፈስሒ ማርያም ተፈስሒ መልአኩ ገብርኤል እያረጋጋ ተፈስሒ አለሽ
ጸጋ ተፈስሒ 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 ማርያም ተፈስሒ 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 ማርያም ተፈስሒ ቅድስት ነሽና ተፈስሒ ሰላማዊት ተፈስሒ እመብዙኃን ተፈስሒ ሆሂተ ጾት ተፈስሒ 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 ማርያም ተፈስሒ 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 ማርያም ተፈስሒ ሙዳየ አሚን ተፈስሒ የአብ ሙሽራ ተፈስሒ ታቦት ዘዶርነሽ ተፈስሒ ንጽሕት ለምተራ ተፈስሒ በሎ ተፈስሒ ተፈስሒ ማርያም ተፈስሒ 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 ማርያም ተፈስሒ ደስ ይበልሽ ደስ ይበልሽ ማርያም ደስ ይበልሽ ደስ ይበልሽ ደስ ይበልሽ ማርያም ደስ ይበል ያንቺን ሰላምታ ደስ ይበልሽ ኤልሳቤጥ ሰምታ ደስ ይበል ጽርሱ ዘለለ ደስ ይበልሽ በታላቅ ደስታ ተፈስሒ 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 ማርያም ተፈስሒ 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 ማርያም ተፈስሒ ቅድስት ነሽና ተፈስሒ ሰላማዊት ተፈስሒ እመብዙኃን ተፈስሒ ሆሂተ ጾት ተፈስሒ 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 ማርያም ተፈስሒ 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 ማርያም ተፈስሒ